ህወሓት በአሁኑ ሰዓት ላይ ከፍተኛ ዛቻና ማስፈራሪያ እያሰማ ነው። በትላንትናው ዕለት በተካሄደው የለንደን ማራቶን ውድድር አትሌት ትዕግስት አሰፋ ቀዳሚ በመሆን አዲስ ክብረ ወሰን አስመዝግባለች። የእነዚህን ዝርዝር ዜና ይዣለሁ። ሰላም ውድ የኢትዮ 540 ሚዲያ ተከታታዮች እንደምን ቆይታችኋል? አዳዲስና ታማኝ ሰበር መረጃዎችን ለማግኘት የዩቲዩብ ቻናልን ሰብስክራይብ አድርጋችሁ እንዲጀምሩ እያሳሰብኩኝ ወደ ዝርዝር መረጃዎቹ አልፋለሁ። ከወራት በፊት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን ምሽቱን ባወጣው መግለጫ ህጋዊ ሰውነታቸው ካልተመለሰ የከፋ መዘዝ ይዞ ይመጣል ሲል መዛቱን ተሰማ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሁለት ዓመታት በፌዴራል መንግስትና በቡድኑ መካከል በተደረገው የፕሪቶሪያ ስምምነት መሰረት የስምምነቱ ፈራሚ አካላት እርስ በርስ እውቅና እንዲሰጣጡም በስምምነቱ ላይ መገለጹን በማንሳት ስምምነቱን ማዕከል በማድረግ ከሽብርተኝነት መዝገብ ቢሰረዝ ህጋዊ ሰውነቱ ግን እንዳልተመለሰ ጠቅሶ ፓርቲው ህጋዊ እውቅናን ለመመለስ ከፌዴራል መንግስት ባለስልጣናት ጋር በተደጋጋሚ ውይይት ማድረጉን በማንሳት በድርድሩ ሂደት ላይ ተስፋ ሰጪ ሁኔታዎች ቢኖሩም ምርጫ ቦርድ ከስምምነቱ ውጪ ህወሓትን ወደ መደበኛው አዲስ ምዝገባ እንዲገባ የሚያደርግ አዋጅ ማውጣቱን በማንሳት መክሰሱንም ሪፖርተር ጋዜጣ ዘግቧል። የፕሪቶሪያውን ስምምነት ጥሷል በማለት ህወሓት ምርጫ ቦርዱን የከሰሰ ሲሆን ደግሞ ምዝገባም እንደማይቀበል በተደጋጋሚ መግለጹን አስታውሶ ህዝባዊ ወያኔ ሓርነት ትግራይ ህወሓት የአፍሪካ ህብረት የስምምነት ክትትል ቡድን የቡድኑ ህጋዊ እውቅና እንዲመለስና በስምምነት መሰረት ደግሞ መመዝገብ እንደማያስፈልገው እንዲሁም ፓርቲ እንዲያውቀው ብቻ ጠይቋል። ሆኖም የአፍሪካ ህብረት ፓናል የፕሪቶሪያ ስምምነት አጠቃላይ አፈጻጸም ወይም ጥሰቶችን ለመገምገም እስካሁን አለመሰብሰቡን ጠቅሶ የኢትዮጵያ ብሔራዊ ምርጫ ቦርድ የማይተገበሩ አዋጆችን በመጥቀስ ቀጥሎበታል ሲል 50 ዓመት ያስቆጠረን ፓርቲ ድጋሚ ተመዝገቡ ማለት አሳፋሪ ነው ያለው ህወሓት ድጋሚ አንመዝገብም በማለት ገልጿል። ከወራት በፊት ምርጫ ቦርድ ባልተገኘበት ስብሰባው እንዳይነገር ቢነገረውም አሻፈረኝ ያለው ህወሓት በምርጫ ቦርድ ህጋዊ ሰውነቱን ደግሞ መነፈጉ ይታወቃል። በዚህም ምርጫ ቦርዱ ሰጥቶት በነበረው ቀነ ገደብም ስብሰባ እንዲያደርግና በፍጥነት እንዲያሳውቅ የተነገረውም ቢሆንም ህወሓት ያንን ስብሰባ ማድረጉንም እንደማይፈልግ ህወሓት ታዲያ ትናንትና ባወጣው መግለጫ ህጋዊ ሰውነቱ ካልተመለሰ በስተቀር መዘዙ የከፋ ይሆናል ሲል ዝቷል። ኢትዮጵያ ብሔራዊ ምርጫ ቦርድ ከነሐሴ 3 ቀን 2016 ዓ.ም ጀምሮ ክልላዊ ፓርቲ በመሆን በልዩ ሁኔታ ተመዝግቦ ህጋዊ ሰውነቱን ማረጋገጥ የምስክር ወረቀት እንዲያገኝ ቢያደርግም በ6 ወራት ውስጥ የቦርዱን ውሳኔ በማስከበር የጠቅላላ ጉባኤ ሲያካሂድ ተዳደሪያ ደንቡንም ሳያጸድቅ አመራሮቹን ሳይመርጥ በህግ የተሰጠው ጊዜ በመጠናቀቁ ባሳለፍነው የካቲት የ3 ወራት ከማንኛውም ፖለቲካ እንቅስቃሴ እግድ ተጥሎበት እንደሚገኝ ተመልክተናል። በሌላ ዜና በትላንትናው ዕለት ሚያዝያ 19 2017 ዓ.ም በተካሄደው የለንደን ማራቶን ውድድር አትሌት ትዕግስት አሰፋ ቀዳሚ በመሆን አሸንፋል። አትሌት ትዕግስት ውድድሩን 2 ሰዓት ከ15 ደቂቃ ከ50 ሰከንድ በመግባትና ሁለተኛውን ፈጣን ሰዓት በማስመዝገብ ነው ያሸነፈች። አትሌት ትዕግስት ዛሬ ያስመዘገበችው ሰዓት በሴቶች ብቻ የተሮጠ የዓለም ክብረ ወሰን ሆኖ ተመዝግቧል። በፓሪስ ኦሎምፒክ ሁለተኛ በመውጣት ብር ያገኘችው ትዕግስት አሰፋ በትላንትናው ዕለት የለንደን ማራቶን ከዚህ ቀደም በኬንያዊቷ ፔሬስ ጄፕችርችር የተያዘውን ፈጣን ሰዓት በ26 ሰኮንድ በማሻሻል ማሸነፍ ችላል። ትዕግስት ባለፈው ዓመት በለንደን ማራቶን ሁለተኛ ነበር የወጣው። ስለዚህ በዚህ ዓመት ማሸነፌ በጣም ልዩ ነው። በጣም ደስተኛ ነኝ ስትልም ለቢቢሲ ዋን ተናግራለች። ባለፈው ዓመት ከቅዝቃዜ ጋር በተያያዘ ትንሽ ችግር አጋጥሞኝ ነበር። እንዲሁም የእግሬ ጡንቻ ላይም ህመም ነበር። በዚሁ ዓመት አየሩ በጣም ተስማምቶኛል ስትልም አክላለች። ሩጫው የተጠናቀቀበት መንገድ በጣም አስደስቶኛል። በዘንድሮ የለንደን ማራቶን ኬንያዊቷ ጄፒ ኮስፔ ሁለተኛ፣ ኔዘርላንዳዊቷ ሲፋ ሐሰን ደግሞ ሶስተኛ በመሆን ውድድሩን አጠናቃል። ትዕግስት ባለፈው ዓመት በለንደን ማራቶን ሪከርድ ለማስመዝገብ እንደምትሮጥ ተናግራ የነበረ ቢሆንም ሁለተኛ በመሆን ውድድሩን ጨርሳል። የፓሪስ ኦሎምፒክ ሻምፒዮና ሲፋን ሐሰን ዘንድሮ በተካሄደው የለንደን ማራቶን ሶስተኛ ሆና አጠናቃለች። አትሌት ትዕግስት አሰፋ ተወልዳ ያደገችው በአዲስ አበባ አቅራቢያ በምትገኘው ሆለታ ከተማ ነው። አትሌት ትዕግስት አሰፋ በ2024 የፓሪስ ኦሎምፒክ ሲፋን ሐሰንን ተከትላ ሁለተኛ ሆነ በማጠናቀቅ ለኢትዮጵያ የብር ሜዳሊያ አምጥታለች።
ትዕግስት ወደ አትሌቲክስ የገባችው በትምህርት ቤቶች መካከል በተደረጉ ውድድሮች እንደሆነም ተናግራ ለዚህም የሰውነት ማጎልመሻ ማምሯ አስተዋጽኦ ማድረጋቸውን ተናግራ ነበር። ትዕግስት በ2016 ዓ.ም በጀርመን በርሊን በተካሄደው 48ኛው የማራቶን ውድድር የዓለም ሴቶች ማራቶን ክብረ ወሰን ከ2 ደቂቃ በላይ በማሻሻል አሸንፋለች። ለረጅም ጊዜያት የ800 ሜትር ሯጭ የነበረችው ትዕግስት ወደ ጎዳና ሩጫ ፊቷን ያዞረችው ዘግይታ ነው። በ2016 ኦሎምፒክ ኢትዮጵያን ወክላ በ800 ሜትር ተሳትፋ ሆኖም ከግማሽ ፍጻሜው ማለፍ ባለመቻሏ ከውድድሩ ውጭ ሆና ነበር። ትዕግስት ከ800 ሜትር በተጨማሪ በ400 ሜትርም ስትወዳደር ቆይታለች። አትሌቷ ቀደም ሲል የግማሽ ማራቶን ውድድር ለማሸነፍ በቅታለች። የዓለም የማራቶን ክብረ ወሰንም ባለቤት አሰፋ በፓሪስ ኦሎምፒክ በ2 ሰዓት ከ22 ደቂቃ ከ58 ሰከንድ በመግባት ሁለተኛውን ደረጃ ይዛ ማጠናቀቋ ይታወሳል። የ2025ቱ የወንዶች ለንደን ማራቶን ውድድር ኬንያዊው ሴባስቲያን ሰው በአሸናፊነት አጠናቋል። ኬንያዊው አትሌት ሴባስቲያን ሰው ውድድሩን 2 ሰዓት ከ2 ደቂቃ ከ27 ሰከንድ በመግባት በቀዳሚነት ሲያጠናቅቅ ኡጋንዳዊ አትሌት ጃኮብ ኪፕሎሞ ሁለተኛ፣ ኬንያዊ አትሌት ሙቲሶ ሙኒዮ ሶስተኛ ደረጃን በመያዝ አጠናቋል። የኢትዮጵያ አትሌት ታምራት ቶላ 5ኛ ደረጃውን በመያዝ አጠናቋል። ሰላም የዩቲዩብ ቻናሌ ቤተሰቦች፣ ለሰዓቱ የያዝኳቸው ዜናዎች እነዚህ ነበሩ። የዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ አድርጋችሁ ዜናውን እንዲጨርሱ እያሳሰብኩኝ ተሰናበትኩኝ። ቸር ሰንብቱ።